ሶ ጋይስ በሌላ ቪዲዮ ተገናኝተናል። ዛሬ ኤፕሪል 30 ሊት ኮድ 1295 ፋይንድ ነምበርስ ዊዝ ኢቭን ነምበር ኦፍ ዲጂትስ የሚል ጥያቄ ኢዚ ታግ ያለው ማለት ነው። ከዛን ምንድነው ጥያቄው given an array names of integers return how many of them contain an even number of digits ማለት እዚህ ጋር ካሉ ቁጥሮች ውስጥ ምን ያህል ቁጥሮች ኢቭን ዲጂት አላቸው የሚለው ነው ሪተርን የምናደርገው ማለት ነው። አሁን ለምሳሌ እዚህ ጋር ላይክ ሁለት ነምበሮች ኢቨን ዲጂት አላቸው አይደል? 12 ለምሳሌ ሁለት ዲጂት ነው ያላት which is even ማለት ነው። ከዛን 7896ም እሱም ኢቨን ዲጂት ነው ያለው እና ያው ሌሎቹን ብታያቸው አንድ ዲጂት እና 3 ዲጂት ነው ያላቸው። ስለዚህ ኢቨን ዲጂት አንላቸው ማለት ነው። ስለዚህ ሁለት ቁጥሮች ብቻ ማና 12 እና 7896 ብቻ ኢቨን ዲጂት አላቸው ማለት ነው። ቀጣዩ ጋር ስታዩት ኢቨን ዲጂት ያለው 1771 የሚለው ቁጥር ብቻ ነው። ያው ይሄን ይመስላል ጥያቄው ማለት ነው። እና ጥያቄውን ከተረዳን የምንጠቀመው ምንድነው ያው በቀላሉ ምንድነው የምናደርገው ካውንት ወር ኢምፕሊሜንቴሽናችን እየገባ ነው ማለት ነው። ካውንት ኢኳልስ ቱ 0 ካውንት ምንድነው የሚቆጥርልን ምን ያህል ቁጥሮች ኢቨን ቁጥሮች አሉን ማለት ነው። ከዛ ፎር ነም ኢን ነምስ ዲጂትስ ኢኳልስ 0 ምንድነው አሁን ለእያንዳንዱ ዲጂቶቹ ምን ያህል ዲጂት እንዳለው ለእያንዳንዱ ቁጥር ልሰራ ነው ማለት ነው። ከዛ በኋላ while ነም አሁን ምንድነው የማደርገው ቁጥሩ እስካለ ድረስ ማለት ነው። ይሄን አሁን ያገኘሁትን ቁጥር ማለት ነው እያካፈልኩት ነው የሚሄደው ማለት በ10 እያካፈልኩት ማለት ነው። በ10 እያካፈልኩት ሄድኩኝ ማለት ምን ማለት ነው? አንዱን ዲጂት አስወጣሁኝ ማለት ነው። ያንን ቁጥር ለ10 ታካፍለው አይደል? አሁን ለምሳሌ 345ን በፍሎር ዲቪዥን ለ10 ባካፍለው ምን ይሆናል? 34 ይሆናል አይደል? ስለዚህ አንድ ዲጂት አሁን አግኝቻለሁ ማለት ነው። አንድ ዲጂት ቆጠርኩ። ከዛን አሁን 34 ድጋሚ በፍሎር ዲቪዥን ሳካፍለው 4 ይሆናል። ድጋሚ አሁንም በፍሎር ዲቪዥን ሳካፍለው 3ን ትወጣለች። ስለዚህ 0 እስኪቀር ማለት ነው። አሁን እቺ ዋይ ነው የምትለው ማለት ነው። ስለዚህ ዲጂት ማለት ከዜሮ በላይ ከሆነ አሁን መካፈል ይችላል ማለት ነው። ስለዚህ ዲጂት ላይ አንድ ጨምራለሁ። ከዛ በኋላ ነም ደግሞ ነምን ምን እናደርገዋለሁ በ10 አካፍለዋለሁ ማለት ነው። ኤቭሪ ታይም እየዞርኩኝ ያንን ነምበር በ10 እያካፈልኩ ሄዳለሁ ማለት ነው። ከዛ እንደዛ ካደረኩኝ በኋላ ምንድነው የማደርገው if digits ሞጁሎ 2 ማለት ይሄ ዲጂቱ ለ እንትን ሲደረግ ማለት ነው ኢቭን ነው ኦር ነው የሚለው ነው ቼክ ያደርኩ። 0 ከሆነ ምንድነው ካውንቴን አንድ ጨምራለሁ ማለት ነው። ምክንያቱም ይሄ ቁጥር አሁን ያገኘሁት ቁጥር ኢቭን ነው ማለት ነው ማለት አይደለም። ምክንያቱም ይሄ ሞጁሎ 2 0 ከሆነ ማለት ነው። ስለዚህ ሪተርን ካውንት ማለት ነው። እሺ ያው ይሄንን ይመስላል ኢምፕሊሜንቴሽኑ። ወዳችን ረን እናድርግና እንሞክረው። ያው እንደምታዩት አክሰፕትድ ሆኗል እዚህ ጋር እና ሰብሚት ከማድረጋችን በፊት ታይም እና ስፔስ ኮምፕሌክሲቲውን አናላይዝ ስናደርግ ታይም ኮምፕሌክሲቲው የሚሆነው ኦፍ ኤን ነው። ምክንያቱም ሙሉ አሬው ላይ ኢተሬት ማድረግ አለብን እና ላይክ ኢቭን ዲጂት ያላቸውን ቁጥሮች መውሰድ አለብን። ከዛ ስፔስ ኮምፕሌክሲቲው ደግሞ የሚሆነው ኦፍ ዋን ነው። ምክንያቱም ሁለት ቫሪያብሎች ብቻ ነው ዲክሌር ያደረግነው ኦልሬዲ ማለት ካውንት እና ዲጂት ማለት ነው። ስለዚህ ይሄንን ይመስላል። ሰብሚት እናድርግና የኮዳችንን